ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ቤን ጃኮብ ስለ አሁኑ የክለባችን አዳዲስ መረጃዎችን ይዞ ወጥቷል። ቤን ጃኮብ ስለ ቡርኖ ጉማሬሽ ጠይቆ እንዲህ ሲል ይመልሳል። አርሰናል ለቡርኖ ጉማሬሽ ያወጡ የተስተካከለ የዋጋ ግምት እስከ 70 ሚሊዮን ፓውንድ አካባቢ ነው ብሏል። ነገርም ከተባለው ዋጋ በጥቂቱ ከፍ ለማድረግ ዝግጁ እንደሆነም ተነግሮኛል። እኔ እንደምጠብቀው ከሆነ ከበስተጀርባ ብዙ ነገሮች እየተከናወኑ ይገኛሉ ብሏል። የኒውካስትል ምንጮች ከዚህ ቀደም ለረጅም ጊዜ ሲነግሩኝ እንደነበረው ከሆነ ትርጉም ያለው ድርድር ማድረግ ከተፈለገ የሚቀርበው የገንዘብ መጠን እስከ 80 ሚሊዮን ፓውንድ አካባቢ መሆን አለበትም ብሎ ነበር። አርሰናል ነገሩ ረጅም ጊዜ እየጎተተው በቃላትና ይፋ ባልሆነ በወኪሎች መንገድ በሚያደርገው ሂደት ቁጥሩ አሁንም ከፍ ማለቱ አይቀርም። ነገርም የዝውውር ሂደቱ በቅርብ ቀናት ውስጥ የተለየ ነገር ያሰማናል ሲል ቤን ጃኮብስ ተናግሯል። ቤን ጃኮብስ ስለ ሁሊያን አልቫሬስ ጠይቆም እንዲህ ሲል ይመልሳል። አርሰናል አሁን ባለው ሰዓት አንድ ተጫዋች ብቻ መርጦ ማስፈር የሚችል ያ ተጫዋች ሁሊያን አልቫሬዝ ይሆን ነበርም ብሏል። እሱ በፊት መስመር ላይ ለአርሰናል ዋነኛ ኢላማ ሆኖ አሁንም ቀጥሏል ብለዋል። ስለ ክርስቲያን ኖርጋርድ የጠየቀው ቤን ጃኮብስ እንዲህ ሲል ይመልሳል። ክርስቲያን ኖርጋርድ ከአርሰናል ሊወጡ ከሚችሉ ተጫዋቾች መካከል አንዱን አሁን ባሉ ሁኔታ በሱ ላይ ፍላጎት እንዳላቸው የሰሙት ከጣሊያንና ከሳውዲ ያሉ ክለቦች ብቻ ናቸው ብሏል። ቀደም ሲል ኢፕስዊች ይመለከቱ እንደነበረ አውቃል። ነገርም በአሁኑ ወቅት በዚያ ዝውውር ላይ እየሰሩ ነው የሚል ምንም መረጃ የለኝም ብሏል። በመጨረሻም ቤን ጃኮብ ስለ ክለባችን አዲሱ ፈራሚ ዞሊስም ምላሽ ሰጥቷል። ከአርሰናል ምንጮች እንደተረዳሁት ደጋፊዎች በክሪስቶስ ዞሊስ ዝውውር ጥቂት ሊደነቁ ይችላሉ ብሏል። ልክ እንደ ክርስቲያን ሞስኬራ በፈረመበት ወቅት እንደነበረ ሁሉም እሱም ቀጥታ ወደ ዋናው ስብስብ ገብቶ ለክለቡ ፈጣን ተጽዕኖ ማሳደር የሚችል ተጫዋች ይመስለኛል ብሏል። እኔ እንደምጠብቀው ከሆነ ደጋፊዎች ከሚገምቱት በላይ ከፍተኛ የጨዋታ እድል ያገኛልም ብለዋል። ሳሚ ሞክቤል በቢሲ ስፖርት ላይ ባወጣው አዲስ ዘገባ መሰረት ኤዝሬ ኮንሳ ለአርሰናል ተከላካይ ክፍል ቀዳሚ የዝውውር ኢላማ ነው አለ። አርሰናሎች የ21 ዓመቱን ያዕቆብ ራሞንም በእጩ ተከላካይ ዝርዝር ውስጥ ቢያካቱም አሁን ላይ ተጫዋቹ በኮሞ የመቆየቱ ነገር እርግጥ ስለሆነ አርሰናሎች አሁን ላይ ወደ ኤዝሬ ኮንሳ ፊታቸውን አዙረዋልም ብለዋል። የስፔኑ ሙንዶ ዲፖርቲቮ በወጣው አዲስ ዘገባ መሰረት አርሰናል ለሪያል ሶሴዳዶ ዮን ማርቲን ቀጥተኛ ግንኙነት ማድረግ ጀምረዋል ብሏል። ለ20 ዓመቱ ሁለገብ ተከላካይ በአርሰናል ፍላጎት እጅጉን ተስቧልም ተብሏል። አርሰናል ከሪያል ማድሪድና ከባርሴሎና ጋር በሆነ ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት እያሳየም ነው ተብሏል። ኤክራም ኮኖርና ዘሰን በወጡት አዲስ ዘገባ መሰረት አርሰናል ቶተንሃም የኖሩን የመስመር አጥቂ አንቶኒዮ ኑሳን ለማስፈረም በከፍተኛ ዝውውር ፍክር ውስጥ ለመግባት ዝግጁም ናቸውም ተብሏል። አርሰናል ሁኔታውን በስትራቴጂካዊ መንገድ እየተመለከተ የሚገኝ ሲሆን ይፋ ጥያቄ ለማቅረብ ለጋብሪኤል ማርቲኔሊ የመጡ የዝውውር ጥያቄዎችን ለመገምገም እየጠበቁም ነው ተብሏል። የጀርመኑ ክለብ ላይፕዚግ ለተጫዋቹ እስከ 51 ሚሊዮን ፓውንድ እየጠየቀም ይገኛልም ተብሏል። ኒኮ ሺራ በወጣው አዲስ ዘገባ መሰረት ከፓሪስ አባላጋ ከአርሰናል ሊወጣ የሚችል ሲሆን ለጁቬንቱስ ቀርቧልም ተብሏል። ሆኖም ግን ለጣሊያኑ ክለብ አሁንም ባለው ደረጃ ቀዳሚ ኢላማቸው ኬፓ አይደለም። ነገር ግን በቀጣይ ሳምንታት ጁቬንቱስ ሌላ ግብ ጠባቂ ካላስፈረሙም ስፔናዊ የክለባችን ግብ ጠባቂ ለማስፈረም ይፈልጋሉ ተብለዋል። ጋብሪኤል ማጋሌሽ የሀገሩ ልጅ ቡርኖ ጉማሬሽ ወደ አርሰናል ስለመቀላቀሉ ፍንጭ ሰጠ። እኔና ቡርኖ ጉማሬሽ በዓለም ዋንጫ ወቅት ብዙ ጊዜ እነጋገር ነበር። በኒውካስትል ስለገጠሙት ጥቂት ፈተናዎች ነግሮኛል። እኔ ደግሞ ወደ አርሰናል ቢቀላቀል ህይወት በጣም ቀላል እንደምትሆንለት እነግረው ነበር። ከብራዚላዊ ወንድሞች ጋር መቶ እንዲጫወት አሳምኘዋለሁ። እሱ የሚፈልገው ነገር ሁሉ እዚህ ያለ ትልቅ ፕሮጀክት፣ ምርጫዎችና በየውድድር ዘመኑ ለዋንጫ የመፎካከር እድል ሲል ለቡርኖ ጉማሬሽ ጋብሪኤል ማጋሌሽ ማስተያየት ሰጥተዋል። ግሬም ቤሊ በወጡ አዲስ ዘገባ መሰረት አርሰናል የፊት መስመሮችን ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም አሁን ላይ ትልቅ ፍላጎት ያሳየ ሲሆን ተጫዋቹ ከአትሌቲኮ ለመለቅ አሁን ላይ ዝግጁ በሆኑ አርሰናል ተጫዋቹን ለማስፈረም ትልቅ እንቅስቃሴ እያደረገም ነው ብሏል። እንደ ግሬም ቤሊ ዘገባ ከሆነ የግል ጥቅሞችና ከአትሌቲኮ ጋር የሚደረስ ስምምነት ትልቅ እንቅፋት ይሆናሉ ተብሎ አይጠበቅም። ነገርም የአልቫሬዝ የአሁኑ ምርጫ ወደ ባርሴሎና ብቻ መዞር ስለሆነ አርሰናል ትልቅ ትዕግስት ያስፈልገዋል ብሏል። አርሰናል በዚህ ክረምት ያልተጠበቀ ዝውውር ሊያደርግ ይችላል ሲል ኮሪየር ዴሎ ስፖርት ዘግቦታል። አርሰናል በዚህ ክረምት የዝውውር መስኮት የተከላካይ ክፍሉን ለማጠናከር በሚያደርገው ጥረት የከተማ
ከከተማ ተቀናቃኝ ክለቡ ቶተንሃም ተከላካዩን ሮሜሮን ለማስፈረም አሁን ላይ እየተከታተለ ይገኛልም ተብሏል። ቼልሲና ኢንተር ሚላን ቶተንሃሙን ካፒቴን ለማስፈረም ፍላጎት አላቸው። ተጫዋቹ በዚህ የዝውውር መስኮት ከቶተንሃም መልቀቁ አይቀሬ ሲሆን ክርስቲያን ሮሜሮ ግን ወደ አርሰናል ይዘዋወራል የሚለው ነገር አሁን ላይ ተጨባጭ እየሆነ መጥቷልም ተብሏል። ፖርቹጋል የክለባችን አማካይ ፋቢዮ ቬራ ከአርሰናል በውሰት በሃምቡርግ ካሳልፈው ስኬታማ ጊዜ በኋላ በክለቡ ለረጅም ዓመታት የመቆየት ፍላጎት አለውም ተብሏል። ሁለቱ ክለቦች ተጫዋቹን በቋሚነት ለማዞር በቅድመ ንግግር ላይ ናቸውም ተብሏል። ቬራም ስምምነት ላይ እንዲደርሱ አሁን ላይ ትልቅ ተስፋም አለው ተብሏል። አርሰናል የባርሴሎና አማካይ ማርክ በርናርድን ለማስፈረም ዕድሎችን እየመረመረ ይገኛል ሲል ኢስፔን ዘግቦታል። 18 ዓመት የተከላካይ አማካይ ከባርሴሎና አካዳሚ ከወጡ ምርጥ ተስፋ ሰጪ ተጫዋቾች አንዱ ተደርጎ የሚወሰድ ሲሆን የበርካታ ታላላቅ የአውሮፓ ክለቦች ትኩረትንም ስቧልም ተብሏል። አርሰናል ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት ያለው ቢሆንም በርናል ግን በዚህ ክረምት ከባርሴሎና የመለቅ ዕድሉ አሁን ላይ እጅጉን ጠባብ ነው ሲል ኢስፔን አየዞ ዘግቦታል። የቡርኖ ጉማሬሽ ዝውውር የሚያሳካ ከሆነ አርሰናል ኤንዞ ፈርናንዴዝን ለማስፈረም በሚደረገው የፉክክር ውድድር ውስጥ ትኩረት የሚሰጠው ክለብ ሆኖ ይቀጥላልም ተብሏል። አርሰናል የቼልሲ የ120 ሚሊዮን ፓውንድ ጥያቄ ያሟላል ተብሎ ባይጠበቅም አንዳንድ የዝውውር ገቢ አካላት ቼልሲዎች በሂደት ዋጋቸውን ሊቀንሱ ይችላሉ ብሎ የሚያምናሉ። ስለሆነም አርሰናል የቡርኖ ጉማሬሽ ነገር አሁን ላይ የሚያሳካ ከሆነ ወደ አርጀንቲና ቼልሲ አማካይ ፊታቸውን ሊያዞሩ ይችላሉ ተብለዋል። የሳውዲ አረቢያው ክለብ አልናስር ሳዲዮ ማኔ ለመተካት የአርሰናል ጋብሪኤል ማርቲኔሊ በ40 ሚሊዮን ፖንድ ለመግዛት ሁኔታዎችን እየተከታተለ መሆኑ ተዘገበ። ለምን ታላላቅ የሳውዲ ክለቦች አቋማቸው ወረደ የመስመር ተጫዋቾችን እንደማይፈልጉም ያሳያልም ተብሏል። አሁን ላይ ሳውዲው ክለብ በማርቲኔሊ ጉዳይ ትልቅ እንቅስቃሴ እያደረገ በገኝም ተጫዋቹን ለማስፈረም አንዳንድ ጥያቄዎችን ግን መጠየቃቸው ተሰምቷል። አርሰናል የሪያል ማድሪድ አማካይ ኤድዋርዶ ካማቪንጋን ካሰቡ የፕሪሚየር ሊግ ክለቦች መካከል አንዱ ነው ተብሏል። የፈረንሳይ ብሔራዊ ተጫዋች የወደፊት ቆይታው አሁን ላይ በማድሪድ እርግጠኛ ባለመሆኑም ከእንግሊዝ ክለቦች መካከል አርሰናል አንዱ ፈላጊ ሆኖ ብቅ ብሏልም ተብሏል። ነገር ግን ስምምነቱን እንደቀረበ የሚያሳይ ወይም ሪያል ማድሪድ ከምርጥ አማካዮቹ አንዱ ለመሸጥ ንቁ እንቅስቃሴ እያደረገ መሆኑን የሚያሳይ ምንም ማረጋገጫ የለም ተብለዋል። ትሮይ ዲኒ አርሰናል በዓለም ዋንጫው ድንቅ ብቃት ያሳየውን የኖርዌይን የክንፍ ተጫዋች አንቶኒዮ ኑሳን ማስፈረም አለበት ብሎ ያምናል። የ21 ዓመቱ ተጫዋች ባለፈው ዘመን በአርቢ ሌቪሽ በ35 ጨዋታዎች 5 ጎሎችን አስቆጥሮ 4 አሲስት ማድረጉ ይታወሳል። ዲኒ አርሰናል በግራ ክንፍ ላይ ክፍተት አለበት ይላል። ነገር ግን የተጫዋች ምልመላ ውሳኔዎችን ለክለቡ አካላት መቶ ይሻላል። ተጫዋች የመመልከት ችሎታ ይህን ያህል ጥሩ ከሆነ ዋትፎርድ እንደ ስካውቶች መልማሪ ሊቀጥሮ ይገባል ሲል ዘሰን ስፖርትም አፊዞበታል። ማንቸስተርና አርሰናል ሁለቱም የኦሊ ዋትኪንስ ሁኔታ እየተከታተሉ ይገኛል ሲል ዘሰን ፉትቦል ዘግቦታል። ቤን ጃኮብ ዛሬ በወጣው አዲስ ዘገባ መሰረት የማርቲን ኦዴጋርድ በአርሰናል ያለው የወደፊት ቆይታ በዚህ ክረምት ትኩረት የሚስብ ሁኔታ ሆኖ ይቀጥላልም ብሏል። የኖርዌይ አማካይ ወደፊት በተመለከተ አዲስ ነገር ይፈጠራሉ የሚለውን እስካሁን ግልጽ አይደለም። ባለው ሁኔታ ተጫዋቹ ሊለቅ ይችላል የሚሉ ተጨባጭ መረጃዎች ግን የሉም ሲል ቤን ጃኮብስ ተናግረዋል። አርሰናል ከፍተኛ ግምት የሚሰጠውን የመስመር ተጫዋች ለማስፈረም እጅጉን እየተቃረበ ነው ተባለ። አርሰናል የካርዲፊሱን አጥቂ አክሰል ዶንቺቬን ለማስፈረም በጣም ተቃርቧልም ተብሏል። ዘ አትሌቲክስ ባወጣው ዘገባ መሰረት አርሰናል የ16 ዓመቱን ወጣት ለማስፈረም የሚያስችለውን ስምምነት ለማጣቅ አሁን ላይ ከጫፍ ደርሷልም ተብሏል። አክሰል ዶንቺቭ የክለቡ ወደፊት ሀብት ሊሆን ይችላል። ዶንቺቭ በካርዲፍ ከፍተኛ ግምት የሚሰጥ ተጫዋች ሲሆን ከፊቱ ብሩህ የወደፊት ጊዜ ይኖራል ተብሎ ይጠበቃል። በትክክለኛው አመራርና ድጋፍ ጥራት ያለ ተጫዋች ያድጋል ተብሎ የሚጠበቁ ሲሆን አርሰናል የሱን ፊርማን ለማግኘት አሁን ላይ ከፍተኛ ፍላጎት አለውም ተብሏል። አርሰናሎች ለወደፊት የሚሆን ቡድን ለመገንባት እያሰቡ ሲሆን የ16 ዓመት ወጣት በረጅም ጊዜ ሂደት ለቡድኑ አስፈላጊ ተጫዋች ሊሆን ይችላልም ተብሏል። ለፕሪሚየር ሊጉ አሸናፊዎች ለመጫወት እድል ማግኘት ለተጫዋቹም ቢሆን በጣም አስደሳች የሚስብ ሲሆን በሙያ ህይወቱም ትልቅ እድገት ይሆንለታልም ተብለዋል። አርሰናል ለዊሊያም ሳሊባ ምትክ አዲስ ኢላማን አገኘም ተብሏል። አሁን ላይ በአርሰናል ዝርዝር ውስጥ ከቀረቡ ስሞች መካከል አንዱ ትኩረት የሚስቡ የስፖርቲንግ ሊዝበኑ የመሃል ተከላካይ ዜኖ ደባስት ሲሆን እሱም በታላላቅ ፕሪሚየር ሊግ ክለቦች ስካውቶች ዘንድ በደንብ የሚታወቅም ስም ነው። ለጊዜው ምንም አይነት ይፋ ድርድር አልተጀመረም። አርሰናልም ዝውውሩን ይገፋበት አይገፋበት በግልጽ የታወቀ ነገር የለም። ሆኖም ከተጫዋቹ ወኪሎች ጋር ግንኙነት ያላቸው ምንጮች እንዳሉት ከሆነ አርሰናሎች በወኪሎቹ አማካኝነት ደባስት እንደቀረበላቸውም ተገልጿል። የሁለት ተጫዋቾች
እስከ 40 ሚሊዮን ዩሮ አካባቢ እንደሚገኝ የሚነገር ሲሆን ይህም ለአርሰናል ሊያስብበት የሚችል አነስተኛ ወጪ የሚጠይቅ ጥሩ አማራጭ ሊሆን ይችላልም ተብለዋል። አርሰናል አሁን ላይ ለደባት ዝውውር ክፍቱን የተባለ ሲሆን አርሰናል ስለ ሳሊባ ጉዳት ሙሉ መረጃን ያገኘው አሁን በቅርቡ መሆኑ ወዲያውኑ በአዲስ ተከላካይ ማስፈረም ላይ ፈጣን እድገት እናያለን ተብሎ አይጠበቅም። ነገር ግን አርሰናል አሁን ላይ መሀል ተከላካይ ለማስፈረም በዝውውር ገበያው ላይ እንደሚገኝ ይታወሳል። የቤን ዋይት በአርሰናል ውስጥ ያለው ቦታ በእርግጠኝነት እንደገና ሊቀየር ይችላል ተባለ። ቤን ዋይት በአርሰናል ውስጥ ትልቅ የውድድር ዘመን ሊያሳልፍ አፋፍ ላይ ይገኛልም ተብሏል። ይህ እንግሊዝ ተጫዋች ባለፉት 2 ዓመታት ውስጥ በጉዳቶች ሲሰቃይ የቆየ ሲሆን ይህም በቅርብ ወራት ውስጥ ስለ ወደፊት እጣ ፈንታው በርካታ ግምቶች እንዲናፈሱ ምክንያት ሆኖም ነበር። በርካታ ዘገባዎች አርሰናል ዋይትን ሊሸጡት እንደሚችል ገልጾ የነበረ ቢሆንም አሁን ግን የአቋም ሊቀየር ይችላልም ተባለ። አርሰናል የቀድሞ ዩናይትድ ተጫዋች ይዞ ከመቆየቱም በላይ በሜዳ ላይ የሚጫወትበትን ቦታ ሊቀይረው ይችላልም ተብሏል። አርሰናል ከአርዋን ቢሳካ ጋር ያለው ሁኔታ ለቤን ዋይት የተለየ ሚና እንዳለው የሚጠቁም ሲሆን አርሰናል በዚህ ክረምት ከወረደው ዌስትሃም ዩናይትድ አርዋን ቢሳካን ለማስፈረም ያልጠበቀ እንቅስቃሴ እያደረገ እንደሚገኝም ተዘግቧል። በቅርብ ወራት ውስጥ ከበርካታ የመስመር ተከላካዮች ጋር ክለባችን ስሙ ሲያዝ የቆየ ሲሆን ደጋፊዎችም በዚያ ቦታ ላይ የመጣ ማንኛውም አዲስ ተጫዋች የቤን ዋይት ምትክ ይሆናል ብለው ገምተውም ነበር። ሆኖም የሚኬል አርቴታ ዕቅድ ሌላ ሊሆን ይችላል የተባለ ሲሆን ቤን ዋይት ለዊሊያም ሳሊባ ተስማሚ ምትክ ነው ተብሏል። ዊሊያም ሳሊባ በጀርባ አጥንት ስብራት ምክንያት ለወራት ከሜዳ ውጭ የሚቆይ በመሆኑ አርሰናል እሱ ተመልሶ መጮ እስኪጀምር ድረስ በቦታው ላይ መፍትሄ ያስፈልገዋልም ተብሏል። ዋን-ቢሳካ የመጣ ከሆነ ለጁሪየን ቲምበር በመስመር ተከላካይነት ሽፋን ይሰጣል ተብሎ ይጠበቃል። ይህም ማለት ከቤን ዋይት ወደ መሀል ተከላካይነት ይሸጋገራል ማለትም ነው። ኢማኑኤል ፔቲት አርሰናል አዲስ አጥቂ ለማስፈረም በሚያደርገው ጥረት ላይ አስተያየት ሰጠ። እውነቱን ለመናገር ስጋት እያደረብኝ መጥቷል። ባለፈው ውድድር ዘመን አርሰናል የት ጋር ክፍተት እንደነበረበት በግልጽ አሳይቷል። በመከላከል ረገድ ድንቅ ነበሩ። ነገርም በትላልቅ አጋጣሚዎች በተለይም በቻምፒየንስ ሊግ ፍጻሜ ላይ ልዩነት ለመፍጠር የሚያስችል የመጨረሻ የማጥቃት ስለታማነት ጎድላቸውም ነበር። በማጥቃቱ በኩል የተሻለ ጥራት ቢኖራቸው ኖሮ ስለ ውድድር ዘመኑ መጨረሻ ከዚህ የተለየ ታሪክ በምናወራም ነበርም ብሏል። ለዚህ ነው በዝውውር ገበያው ላይ እያደረጉት ያለው አካሄድ አይገባኝም ብሏል። ሌሎች ታላላቅ ክለቦች በቁርጠኝነት እንቅስቃሴ ያደርጉ ነው። አርሰናል ግን በሁሊያን አልቫሬዝ ላይ የተንጠለጠለ ይመስለኛል ብሏል። የእሱ ቅድሚያ በአርሰናል ከሆነ አርሰናል ዝም ብሎ መጠበቅ የለበትም። ይህ እኮ አርሰናል እግር ኳስ ክለብ ነው። በመላው አውሮፓና በፕሪሚየር ሊጉም ቢሆን ይህንን ቡድን ሊያጠናክሩ የሚችሉና ለመቀላቀል የሚጓጉ ጎበዝ አጥቂዎችም አሉ ብሏል። ትላልቅ ክለቦች በሙሉ የዝውውር ስትራቴጂያቸውን በአንድ ተጫዋች ላይ ብቻ አይገነቡም። አማራጮችን ይመለከታሉ፣ በፍጥነት ይንቀሳቀሳሉ፣ ነገሮችንም ያሳካሉ ብሏል። አርሰናል ወደኋላ ከመቅረቱ ፊት በትክክል ይህንን ማድረግ አለበት ሲል ተናግረዋል። ዩሬን ቲምበር ስላጋጠመው ጉዳት ስለ ዓለም ዋንጫ ስለማለፉና ለቀጣዩ ውድድር ዘመን ስላለው ዝግጅት አስተያየት ሰጠ። ለእኔን ለመቀበል በጣም ከባድ ነበር። በተለይም ሙሉ በሙሉ እግሬ ለዓለም ዋንጫው ደርሳለሁ ብዬ በሙሉ እምነት አስቤበት በነበረበት ነበር። ከዚያም ለሀገሬ ሳልካተት ቀሮ ይህም ለእኔ ከተጋፈጡኝ በጣም ከባድ አጋጣሚዎች አንዱ ነበር ብሎ እያንዳንዱ ተጫዋች ሀገሩን በዓለም ዋንጫ ላይ ወክሎ የመጫወት ህልም ስላለው ነገሩን መቀበል ለኔ በጣም አስቸጋሪም ነበር ብሏል። የውድድር ዘመኑ የመጨረሻ ክፍል ከአርሰናል ጋር ማሳለፉን በተመሳሳይ ከባድ ነበር። ቡድን በመጨረሻዎቹ ሳምንታት መርዳት አለመቻለም የቻምፒየንስ ሊግ ፋይናል ማለፉ በእውነት በጣም የሚያሳዝን ነበርም ብሏል። ነገር ግን አሁን በጥሩ ሁኔታ ላይ ይገኛለሁ፣ እየተሻለ ነው። ለውድድር ዘመኑ የመጀመሪያ ብቁ እንደመሆንም እምነት አለኝም ብሏል። አሁን ትኩረቴ ጥሩ ቅድመ ወደ ዝግጅት ማሳለፍ፣ አቅሜ የፈቀደውን ያህል ጠንክሬ መስራትና ለቀጣዩ ወደ ዘመን ዝግጁ መሆኔን ማረጋገጥ ነው ብሏል። በማገገም ሂደቱ ሙሉ በርካታ ጥሩ ሰዎች ከጎኔ ነበሩ። ቤተሰቦች፣ በክለብ ውስጥ ያሉ ሰዎች፣ የቡድን አጋሮቼ፣ የአሰልጣኝ ቡድን የሕክምና ባለሙያዎችም ሁሉ ጊዜ ከጎኔም ነበሩ። ለደገፉኝም ሁሉ በጣም አመስጋኝ ነኝ ሲል ዩሬን ቲምበር ተናግሮ የክለባችን ስፖርቲንግ ዳይሬክተር አንድሪያ ቤርታ አስተያየት ሰጠ። አንድሪያ ቤርታ ሲናገር እንዲላል ትልቆቹ ክለቦች ብዙ ገንዘብ ያወጡ አይደሉም፣ ይልቁንም በብልሃት ነው የሚመጡትን ብሏል። ተነሳሽነት ከዲሲፕሊን ጋር ጎን ለጎን መሄድ አለበት ያለው አንድሪያ ቤርታ እያንዳንዱ ተጫዋች የራሱ የሆነ ዋጋ አለው። ትክክል ነው ብለን ከምናምነው በላይ በመክፈል መርሆቻችንም በጭራሽ አናጥፍም ብሏል። አንድ ስምምነት ከገመትንበት ዋጋ በላይ ከሆነም ወደ ሌላ አማራጭ እንሄዳለን። ስኬት በአንድ ዝውውር መስኮት ላይ አይገነባም፣ ይልቁንም ሁልጊዜ ትክክለኛ ውሳኔዎችን በማድረግ ላይ ነው የተገነባው ሲል አንድሪያ ቤርታ ተናግሯል። ውድ ቤተሰቦች ለዛሬ በረን ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።